ወልፌ እዚህ ጋር ያዩ ነው ትክክለኛው ቡቲ 10 ብር ጭራሽ 10 ብር ከ49 ዩዝድ ቡቲ ማለት ነው። ይሄ ለምን አየ እንዳትሉ 3 ብር ከ49 ዛሬ የምገኘው ቴክሳስ ትሪፍቲ ስቶር ነው። የአሜሪካና የኢትዮጵያ ቦንዳ ምን አይነት ልዩነት አላቸው፣ ምን ይመስላል የሚለውን አብረን እናያለን። የተለበሱ ልብሶች ናቸው በብዛት እንግዲህ አስበው ይሄንን 5 $5 ማለት ነው። ብዙ ብር ነው የሚመጣልኝ $1 ለማለት ያክል ነው። እዚህ ጋር መተዋቸው እስኪ እነዚህ ቴፖች አንስተናቸው 2 ብር አራንተ ያበደ ነው። ከዚህ ግዛ መሰለኝ አይ ካን ዊል ይላል። ይሄኛውን ልግዛ ጋይስ ጊዜ ሞተ ሰው ምናምን ይባላል። ነፍስ ይማር እያሉ መልበስ ነው። እዚህ ጋር እንደምታዩት ከፍተኛው 3 ብር ነው እና በ2 ብር እና በ3 ብር መካከል ነው ያለው። በጣም ቅናሽ ነው። እንደምታዩት አብዛኞቹን አልፊያቸው ነው እየሄድኩ ያለሁት እና በጣም ልብሶቹ በጣም የተለበሱ ናቸው እና ለምን ለመሸጥ ራሱ እንደወጡ እየገረመኝ ነው ያለው። እዚህ ጋር የምታዩቸው 3 ብር ከ29 ቁምጣዎች ናቸው እና 3 ብር ከ29 እስከ 4 ብር ድረስ ማለት ነው ያሉት። ግን በጣም የዙድ ናቸው ማለት በጣም የተለበሱ ናቸው፣ ያለቁ ማለት ትችላላችሁ። ተበልቷል እኮ ሶሉን እያየ ነው። 20 ብር ከ99 ሳንቲም ማለት ነው። አዲሱ ራሱ እንደዚህ ነው። የኛው 26 ብር። ይሄ ሶሉ ራሱ ተበልቷል። ያዩ ነው 12 ብር ከገና አልቋል። እዚህ ጋር ያዩ ነው። አሩን በልቷል። አር በዚህ ገበት 12 ብር ከገና አረ በጣም ሲሉ ይሄ አርቦታል። አረ በስማሚ በዚህ ራሱ ተላልፈው ማለት ነው። ያዝጋ መራያ ቡቲ ትክክለኛው ቡቲ 10 ብር ጭራሽ 10 ብር ከ49 ዩዝድ ቡቲ ማለት ነው። 15 ብር ከ30 ይሄ ሶል የለውም እኮ ይሄ እኮ ሶል የለውም። አንድ እግር ሶል የለውም። አንድ እግር ሶል የለውም። አንድ እግር ሶል የለውም እያየህ ገበር ነው። እኔ አላየሁም። ከሰር ገበር የለውም ማለት ነው። አሰውዩ አርጎ ተሞት ሶል አለ ጠፍተብስ ይሄ እንግዲህ አሁን ይሄን አራብ ይሄ ጋር እንደምታውቁ 15 ብር ከ30 5 ብር ከ9 ጫማዎች በተለይ በጣም ብዙ ናቸው። ልብሶችን በጣም የሚሞቱ ናቸው። አይ ዶንት ኖ ዋይ እንግዲህ የተገለገሉ ልብሶች ናቸው ማለት ይችላል። ግን በጣም በጣም ሳይዝ ዲፈረንስ ነው። 7 ብር ከ29 እዚህ ጋር እንደምታዩት $7 ካሜራ ሰጥተን 7 ብር ከ29 ይሄኛው እዚህ ጋር ደግሞ 4 ብር ከ29 እስኪ ዲፈረንስ ጋሶሪዎች አሉ 10 ብር ፌር በዚህ ይሻላል። 5 ምናምን ይገዛል። የምን 5 በ10 ምናምን አለ 14 ያዩኔን 26 ብር ሶ ወልማርትም እኮ እንደዛው ነው። እነዚህ ሸሚዞችን ያ 8 ብር
8 ብር ዱቄት ነው አልኩ። ቀበቶ እስኪ 7 ብር 49 እነዚህን ቀበቶች እያያቸው ነው። አሁንስ ሳይዝ ዲፈረንስ 7 ብር ከ29 ነው። እዚህ ጋር እንደምታየው $7 በጣም ነው የሚደብረው። ማለት ደስ የሚል ነገር የለውም። እንግዲህ አብዛኞች ማለት ነው እዚህ ሀገር ቤት ሲቀይሩ ወደ ተለያየ ቦታ ሙቭ ሲያደርጉ እና ትርፍ ልብስ እና ጫማ ሲኖራቸው አመጣው ማለት ነው ዶኔት ያደርጋሉ። ከዛ እነሱ ደግሞ አመጣው ማለት ነው ይሸጡታል። ግን በጣም የሞተ ነው ጋይስ እንደምታዩት። ይሄኛው ነው $20 ነው እንደምታዩት። እዚህ ጋር 20 ብር ከ99 እነዚህ ይሻላሉ። ቢያንስ ሙቀትን ይፈጥራሉ። 15 ብር 12 ብር ያ በከለር ዲስካውንት አለ። በየከለሩ ማለት ዲስካውንት እስኪ ሞክራለን። ለምሳሌ ላኛው ቢጫ ነው አይደል? እስኪ የኛው ከለሩ ኦሬንጅ ነው። አሁን እዚህ ጋር 8 ብር ከ49 5 ብር አያለ ያኛው በጣም ይላል 5 ብር እዚህ ጋር እንደምታዩት ማለት ነው 5 ብር ነው። ሰማያዊ 50% ስለሆነ ማለት ነው። $10 ብር ይሄኛው እዚህ ጋር እንደምታየው ማለት ነው። ይሄኛው 10 ብር ከ49 ነው። እንግዲህ እዚህ ጋር እንደምታዩት ማለት ነው አብዛኞቹ ከ15 በታች ናቸው ዋጋቸው ማለት ነው። እና ግን ልብሶች በጣም ተኛላችሁ ያሉ ናቸው። እንደዚህ ከረባት ደግሞ እስኪ ይሄ ከረባት ማለት ነው 7 ብር ከ49 ነው። እዚህ ጋር 3 ብር አለ። እዚህ ጋር 4 ብር አለ። ዝቅተኛው 3 ብር ከ29 ነው። ከፍተኛው ደግሞ 7 ብር ከ49 ነው። እና ዋጋቸው ብዙም ይሄን ያክል ቅናሽ ያለው ይመስላል። በዚህ በኩል ደግሞ መግዛት ሀሳብ የለም። እስካሁን ያላየሁም የምገዛው እዚህ ጋር 3 ብር ከ29 አለ። እንደዚህ እንዳለ 3 ብር ከ29 አለ። የልጆች የሞቴ ህፃን ልጅ ጫማ ነው እና 4 ብር ከ29 ልጅ የለህም ታደርገዋለህ። የምተኛ ልጅ ከፈለክ አራት ብር ከ29 ምን ጥልበት ጠፍተህ ቅዠት ሊቀጥብኝ እስኪ በእናትሽ እኔ አሁን አቅፍ ተኛለሁ። በስመ አብ እንደሚታቀፍ ነገር እያለ ባቸው ጋር እንደሆነ አይደለም አለው ራሱ ላይ ያው እዚህ ጋር ለምሳሌ 3 ብር ከማለት 3 ብር ከ29 እዚህ ነው ጋማው ላይ ወቄቱ ላይ የለውም። አንተ የለውም ይዋጋ የለውም። ኧረ ይሄ የሆነች አንድ ነገር ነው አለ የጥንት ነው ማስታወስ አምሳዎች እሺ ምንድን ነው ቡና ይቡና አይደለም የካሸር ነው የካሸር ይሄ የውሻ እንትን ነው። እንደዚህ ነገር ለምንድን ነው አመጣው ያለው ዋጋውን ያ 3 ብር 5 ብር 5 ብር ማን ይገዛል? ሀሳብ ለከክብና እነዚህ ነገሮች ቢያንስ 8 ብር ከ40
አሁን 90 ብር ማዝያ ነው። 90 ብር 8 ብር ከ49 8 ብር ከ49 ኤክስፔንሲቭ ማለት ነው። የሴቶች ጫማ ነው እንዳለ መደዳ 8 ብር ከ49 አሁን ይሄ 8 ብር ከ49 አይ ዶንት ኖ ፌር ነው ያላስ ይሄ ድሮ ጫማ ነው ግን ዋጋ የለውም ራሱ ያውን 15 ብር ከ99 ሳንቲም ፓንቶች ነው እንግዲህ እስኪ ሸኛው አንተ ነው ታቆሪ ምናጋለ አረባክ አንተ ነው ታቀኛለህ እንዴ? አሁን ፓንታዮ 3 ብር ከ29 ማለት ነው። ደግሞ የሴት ለምን አየ እንዳትሉኝ 3 ብር ከ29 እኔን የሚገዛ ሰው አለ ነው። በአጠቃላይ እንዳያችሁት በጣም ያለቀ ልብስና ዋጋቸውም ይሄን ያክል ቅናሽ አይደለም። ስለዚህ አሁን ወደ ዲዲኤስ ሂደን ያለውን ነገር ዲዲኤስ እና ከትሪፍቲ ስቶር ያለውን አንጻራዊ እናያለን ማለት ነው። አብራችሁን ቆዩ። እስኪ ገብተን አብረን እናያለን ያለውን ነገር። እኔ ብዙ ነገር ነው ገዛው ዛሬ። አይ ቲንክ አሪፍ ነገሮች ይኖሩታል ብዬ አስባለሁ። የወንዶችም የሴቶችም እንደዚህ ካልስ ምናምን ጫማ እና አይ ቲንክ ዲዲ ከዛኛው ያኛው በጣም የሞተ ነው እንግዲህ እንዳያችሁት በጣም ነው የሚያስጠላው። ዲዲኤስ ዲስካውንት ግን የተሻለ ነገር ይኖረዋል ብዬ አስባለሁ። እና ቶታሊ ይሄንን ይመስላል። ዲዲኤስ ዲስካውንት እንደምታውቁት ቅናሽ ነው። እዚህ በተለይ ከሌሎች ስቶሮች ማለት ነው ዲዲኤስ ዲስካውንት በጣም ቅናሽ ነው። እዚህ ጋር የወንዶች ሱሪም አሉ እንደምታዩት እና ቅናሽ ናቸው ከሌሎች አንጻር አሪፍም ናቸው። አዲስም ስለሆነ የተሻለ ነገር አለው ከዛ አንጻር ማለት ነው። ሶ እኔ ዲዲኤስ ዲስካውንት ይሻለኛል። ቅናሽ ነገር የምትፈልጉ ከሆነ ዲዲኤስ ቤስት ነው። ብዙ ልብሶች አሉ እዚህ ቁምጣዎች ምናምን ነገሮች፣ ጫማዎች ራሱ እንደምታዩቸው እዛ እንግዲህ 20 ብር ምናምን ነበር እያየን የነበረው አይደለ? አሁን ይህ ጫማ እዚህ ጋር እንደምታዩት 37 ብር ነው። ላይክ ብዙም ልዩነት የለውም። 10 ምናምን ብር ልዩነት ነው ያለው። ስለዚህ አሮጌ ጫማ የታሸገ በጣም የሞተ ጫማ ከምትገዙ እዚህ መጣችሁ አዳዲስ ጫማዎችን በአሪፍ ሁኔታ ትገዛላችሁ ማለት ነው። እና ብዙ ነገሮች ደስ ይላል። እዚህ ጋር እንደምታዩት ማለት ነው አሁን ይህ ጫማ 19 ብር ከ99 ነው። እዛ ጋር ግን ቅድም እንደምታዩት ደግሞ እዚህ ጋር 24 ብር ከ99 ነው። ይሄ ሉክ ሂር ማለት ነው። እዚህ ጋር 9 ብር ከ99 ነው ያለውና አይ ዶንት ኖ ልዩነታቸው አልገባኝም። እዛ 20 ብርም አለ 19 ብርም ነበር እና እዚህ ጋር እንደምታዩት 37 ብር ከ90 40 ብር ማለት ነው። ኢትስ ኦኬ ላይክ ብዙም እንትን የሚል አይደለም ማለት አዲስ ጫማ ነው። በእርግጥ እንትን ባይሆንም ይሻላል። አሮጌ ጫማ ከመግዛት አዲስ ጫማ መግዛት የተሻለ ነው። ይሄ ነገር ግን አሪፍ ነው። ሰውት አብዛኛው ጫማዎች ግን አይታቸዋል። ይያ አሁን ይሄ ጫማ በጣም የሞተ ነው። በጣም ያስጠላል። አንድ እግር ሶል የለውም እያየሁ ነው። እኔ ያላየሁት ነበር። ይኸው ከስር ገበር የለውም ማለት ነው። $12 እስኪ የሴቶችን ጫማ እንዴ ሄዶዊ ፕራይስ ኦር እዚህ ጋር እንደምታዩት 15 ብር ከ99 ማለት ነው። ጨርሰዋለች። አሁን ይሄንን አላውቅም በነፃ ይሁን 7 ብር ከ49 በጣም ነው ያለቀው። እዚህ ጋር ሱሪዎች አሉ 10 ብር 6 ብር ከ49
አንጻራዊ ስናየው ዲዲኤስ በጣም የተሻለ ነው። ምርጫ እንደኔ ዲዲኤስ የተሻለ ብዙ ነገር አለው እና የሀገራችን ቦንዳ ይሻላል ከዚህ ሀገር ቦንዳ። ይህን ይመስላል።